በተወዳጁ አርቲስት ነፃነት ወርቅነህ የቀብር ስነ ስርዓት ላይ ባለቤቱ ባለማልቀሷ ብዙዎችን አነጋግረዋል። የነፃነት ባለቤትና ነፃነት በትዳር አብረው አልነበሩም። ጓደኛዋ አሳስታት ወደ ቻይና በወሰደችው እጽ የሞት ፍርድ የተፈረደባት ኢትዮጵያዊቷ ናዝራዊት ወደ ሀገሯ ልትመለስ ነው እየተባለ ነው። ይህ መረጃ እውነት ይሆን? የቻይናና የኢትዮጵያ መንግስት ባላቸው ስምምነት መሰረት የእስረኛ ልውውጥ የወለደችዋ እናቴ ቆማ በምትወደው ሰው አስደፈረችኝ። ለምትወደው ወንድ አሳልፋ ሰጣኝ፣ ከሱ ደግሞ ሳትከላከልልኝ መልሳ እኔን በነካበት ገላው እሱን አቅፋተኛች። ከኢትዮጵያ እስከ ሊቢያ በረሃ ያላየው መከራ የለም። ራሱን ለማትረፍ ሲል የሰው ስጋ በልቷል። በስተመጨረሻም ከሞት አፋፍ ተርፏል። ኢትዮጵያዊው መሐመድ ኦካ የምስራች አለኝ ብሏል። ያዘልቀላችሁ ፈጣን መኪና ነው ዘገየ ከኔስ መዲና። ምስራችሁ ምን ይሆን? በዚህ ቪዲዮ የምንመለከታቸው ጉዳዮች ናቸው። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ወደ መጀመሪያ መረጃችን ስናመራ ጓደኛዋ አሳስታት ወደ ቻይና ሀገር በወሰደችው እጽ ምክንያት የሞት ፍርድ የተፈረደባት ኢትዮጵያዊቷ ናዝራዊት ወደ አገሯ ልትመለስ ነው የሚል ዜና ሰሞኑን በተለያዩ የሶሻል ሚዲያ ገጾች ላይ ሲዘዋወር ነበር። እንደሚታወቀው ይቺ ወጣት ከጥቂት ሳምንታት በፊት በእህቷ አማካኝነት በሰይፉ ኦን ኢቢኤስ ላይ ይህ የተፈረደባት የሞት ፍርድ ወደ እድሜ ልክ እስራት እንደተቀየረላት፣ ነገር ግን ይህ የተለያዩ ሶሻል ሚዲያ ላይ ያሉ ግለሰቦች ለዚች ወጣት ካላቸው መልካም ምኞትና መራራት አንጻር የዚች ልጅ የእስር ሁኔታ ከእድሜ ልክ ተቀይሮ 18 ዓመት ወደ ሀገሯ ወደ ኢትዮጵያ ልትመጣ ነው የሚል መረጃዎች እየተሰራጩ ይገኛሉ። ይህ መረጃ ፍጹም ስህተትና አሁን የናዝራዊት ኬዝ ገና ኦን ፕሮሰስ ላይ እንዳለ ገና ሁለተኛ ቀጠሯቸው ለኦገስት 2026 ላይ እንደተቀጠረ በእህቷ አማካኝነት መስማት ችለናል። አዲስ ነገር የነበረው በ2022 ሴፕቴምበር ላይ ከሞት ፍርድ ወደ እድሜ ልክ መሆኑ ነው። አሁንም በትዕግስት ነው እየጠበቅን ያለ ነው። ገና የምትቀርበው ኦገስት 2026 ሌላ የይግባኝ ጥያቄ ይጠየቃል። እሱንም ወደ ዓመታት ለመቀየር ከዛ የተለየ ምንም አይነት ነገር የለም፣ የመሻሻል ነገር የለም። እንግዲህ ያ ከሆነ የኛ ተስፋችን በመጀመሪያ በህይወት መኖሯ ነው። ይህ የሚናፈሰው ወሬ ውሸትና ውሸት ነው። ሁለተኛ ደግሞ እንዲህ አይነት የሚናፈሱ ወሬዎች ለልጅቷም ደህንነት ለቤተሰቦቿም የጤና ሁኔታ እጅግ በጣም አስጊና አደገኛ ስለሆነ እንዲህ አይነት መረጃዎችን እንዳታሰራጩ በማለት ከናዝራዊት ጋር የሚገናኙ መረጃዎች ራሷ እህቷ በኢቢኤስ ቴሌቪዥን እየቀረበች መረጃዋን እንደምትሰጥ ራሷ ቃል ገብታለች ማለት ነው። አሁን ወደፊትም የሚኖረውን ነገር እኛ ለኢቢኤስ ተናግረን በእናንተ በኩል እሷን ለሚያዝኑላት ለሚያስቡላት ሁሉ እንዲሰማ ያንን የማድረግ ሀሳብ ነው ያለን። በሁለተኛ ደረጃ የምናየው መረጃ እንግዲህ ሰሞኑን አንድ የሰማነው እጅግ አሰቃቂ ዜና አለ። ይህም ዜና እናቴ የወለደችዋ እናቴ ራሷ ቆማ በእንጀራ አባቴ ወይም እሷ የምትወዱ ግለሰብ አስደፍራኛለች በማለት የራሷን የውስጧን ህመም የውስጧን ስቃይ ወደ ሶሻል ሚዲያ አውጥታ ተናግራለች። ልክ የመጣው ይምጣ፣ ድፍርስርሱ ይውጣ። እሷ ግን አምጣ ልጄን ብላ ልክ ሳይሆንላት ጥለኝ ሲሞላላት ተቀብለኝ ከዛ ለምትወደው ወንድ አሳልፋ ሰጣኝ፣ ከሱ ደግሞ ሳትከላከልልኝ መልሳ እኔን በነካበት ገላው እሱን አቅፋተኛች። ምን ያህል እንደፈተነኝ እዛ ቤት ስኖር ስለማትሰማኝ እሱ ምን ያህል እንደፈተነኝ አታውቅም። ምክንያቱም ስለማትሰማኝ አልነግራትም ችየው። እንደሚታወቀው እንዲህ አይነት ጉዳዮች እየተለመዱ መጥተዋል። በተለይ ደግሞ ኢትዮጵያ ውስጥ ማንሰማቸው ጉዶች የሉ። እንደውም ዶክተር አለማየሁ ዋሴ በአንድ መድረክ ላይ የተናገረው አንድ ንግግር አይረሳኝም። እኛ ያልሞከርነው ክፋት ምን አለ እዚህ ሀገር? እንደ ስታሊን ሰው ዘቅዝቀን ገርፈናል። እንደ ሂትለር ዘር ተኮር አጥፍተናል። እንደ ፒኖቼት ሰው አሳደናል። እንደ ስቲፋኖስ በድንጋይ ቀጥቅጠን ገለናል። በዚህች ሀገር ያልሞከርነው ነገር የለም። እኛ ሰይጣን በምድር ካስተማረው ክፉ ስራ ያልሞከርነው ምን አለ? ሁሉንም አድርገናል። አሁን እንግዲህ ልብ በሉ፣ እንደ ሰው ከእንግዲህ በኋላ የሚቀረን በጎ ስራ ብቻ ነው።
ለዚህ ነው መጪው ዘመን ለኢትዮጵያ ብሩህ ነው። እንግዲህ ፈጣሪ አምላካችንን ያላገኘነውን ሰላም፣ ያላገኘነውን መቻቻል፣ ያላገኘነውን መረዳዳት፣ ያላገኘነውን ፍቅር፣ እድገት እንዲሰጠን እንማጸናለን ማለት ነው። በመቀጠል እንግዲህ ከኢትዮጵያ አንስቶ እስከ ሊቢያ በረሃ ድረስ ያላየው ስቃይ የለም። ተርቧል፣ ጠምቷል፣ ተገፍቷል፣ ብዙ መከራዎችን አሳልፏል። ብዙ ስደተኞች አብረውት በታንኳ ተሳፍረው ሌሎች አብረውት የነበሩ ስደተኞች ሙሉ በሙሉ ሲሞቱ እሱ ብቻውን በፈጣሪ ቸርነት በፈጣሪ ታምራት ሄሊኮፕተር ደርሶለት ህይወቱ መትረፍ ችሏል። ሞቷል የተባለ ግለሰብ አሁን ላይ የምስራች ይዞ መጥቷል። ሁላችንም በቲክቶክ ቫይራል በወጣ አንድ እንቅስቃሴው ተዋውቀነዋል። መሐመድ ኦጋ። ይህ ግለሰብ እንግዲህ ሰሞኑን አንድ የምስራች ይዞ መጥቷል። እንግዲህ ከዛ ሁሉ መዓት ከዛ ሁሉ ፈተና ወጥቶ የራሱን ህይወት መስርቶ ባለቤት አግብቶ እንሆ ሴት ልጅ ወልጃለሁ ብሎ ተከስተዋል። ሁሉን አስገሩ የኔ ሸማን ማና የኔ ሸማን ማና የኔ ሸማን ማና እስቲ ልጠይቅሽ ነግሬሽ ልነሳና እስቲ ልጠይቅሽ ነግሬሽ ልነሳና። እንግዲህ ይህ እጅግ የሚያስደስት ዜና ነውና ወንድማችን እንኳን ለዚያ በቃ፣ ባለቤትንም እንኳን ማርያም ማረቻት ማለት እፈልጋለሁ። መላ ህይወት የተሳካ የቀና ይሁንልን። ወደ መጨረሻው ጉዳይ ስናመራ እጅግ በጣም ያዘንኩበት ሶሻል ሚዲያ ላይ እጅግ በጣም ያሳዘነኝ እጅግ በጣም ያሳፈረኝ አንድ ጉዳይ አለ። ይህም ጉዳይ እንግዲህ ተወዳጁ አርቲስት ነፃነት ወርቅነህ ህልፈተ ህይወቱን ተከትሎ በቀብር ስነ ስርዓቱ ላይ ባለቤቱ እንዴት አታለቅስም በማለት ብዙዎች እሷን መነጋገሪያ አድርገው ብዙ ትችቶችን እየሰጡ ነው። እኔ በዚህ ጉዳይ ላይ አንድ ነገር ማለት እፈልጋለሁ። ይህቺ እናት ያጣችው ባለቤቷን መላው ኢትዮጵያውያን ነፃነት ወርቅነህን የሚያውቁ ሰዎች ሁሉ በሱ ህልፈተ ህይወት አዝነዋል። እውነት ለመናገር አብዛኛው ሰው ያዘነው የሚያዝናናው የሚመክረው መልካም ነገር የሚያጫውት ግለሰብ አጣው ብሎ፣ ሚስቱ ግን ያጣችው ባለቤቷን ነው፣ የልጆቿን አባት ነው፣ ቤተሰቧን የሚመራላትን ነው፣ እናቷን የሚንከባከብላትን ነው። ብዙዎቻችን የማናውቀው ብዙም ያልተነገረለት ነፃነት ወርቅነህ ኢትዮጵያ ውስጥ ሲኖር የሚኖረው ከእናቱ ከአባቱ ጋር አይደለም፣ የሚኖረው ከባለቤቱ እናት ጋር። እንዲህ አይነት ኤክስፒሪየንስ እንዲህ አይነት ልምድ ያላቸው ሰዎች እጅግ በጣም ጥቂት ናቸው። ይሄ ድንቅ አርቲስት ግን እንዴት ሆኖ ከባለቤቱ እናት ጋር አብሮ እንደሚኖር እናትና ልጅ ሆኖ እንደሚኖሩ በጣም ለሁላችንም ትምህርት የሚሆን ነገር። በዛ ላይ ይህ ድንቅ አርቲስት ኢትዮጵያ እየሰራ አሜሪካ ለሚኖሩ ቤተሰቦቹ ድጋፍ ያደርጋል ወይም ደግሞ ቤተሰቦቹን ያስተዳድራል። ይሄ ድንቅ ታለንት ነው። አርቲስት ነፃነት ወርቅነህ እንዲህ ያለ ድንቅ ሰው ነው እና እቺ ባለቤቱ ያጣችው ይሄንን ድንቅ ሰው ነው። ስለዚህ እንዴት ብላ ማልቀስ ይኑርባት? እንዴት አላዘነችም ይባላል? እንደው በጣም የሚያሳፍር በጣም የሚያሳዝን ደረጃ ላይ እንደደረስን ነው የተረዳው። ለምን ቪዲዮ ላይ ሰው አዘነ የምንለው ሾው ሲያሳይ የሆነ ነገር ሲሆን እቺ ልጅ እንደው አለማልቀሷ በጣም ልናዝንላት ይገባል። ለምን አንዳንዴ የሚፈጠሩ ድንገተኛ ሀዘኖች፣ ድንገተኛ አደጋዎች ሰዎች ግራ ገብቷቸው በማመን ባለማመን ውስጥ ሆነው ራሳቸውን ሁላ ማንነታቸውን ስሜታቸውን ከሚገልጹበት በላይ ሊደርሱ ይችላል። ስለዚህ ይቺ እናት ምን ያህል ውስጧ እንደሚጎዳ ምን ያህል ውስጧ እንደሚቆስል መረዳት አልቻለም። የቤቱ ጫንቃ የቤቱ ሁሉ ነገር እሷ ላይ ሊወርቅ ነው። እቺ እናት 3 ልጆቿን ብቻዋን ልታሳድግ ነው። እንዴት አታዝንም ይባላል? ስላለቀሰች ስለ ጮኸች አይደለም። እና ይህ እጅግ በጣም የሚያሳዝን እና ለዚች እናት አይዞሽ ልንላት ይገባል እንጂ በዚህ አይነት መንገድ ልናሸማቅቃት ልናሳዝናት ባልተገባ ነበር። ስለዚህ እንዲህ አይነት ነገር መውጣቱ ራሱ መታሰቡ ራሱ በጣም ያሳዝናል። ንግግሬን አንድ በዚህ ጉዳይ ላይ በተሰጠ የመጽሐፍ ቅዱስ አስተምሮ ልጨርስ። ዳዊት ልጁ በታመመ ጊዜ በእጅጉ አዝኖ ነበር፣ እጅግም ታሞ ነበር። ዳዊትም ስለ ሕፃኑ እግዚአብሔርን ለመነ። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ። ለ7 ቀናት እንጀራ አልበላ። በሰባተኛውም ቀን ሕፃኑ ሞተ። የዳዊት ባሪያዎች ሕፃኑ በሕይወት ሳለ ብንነግረው አልሰማንም፣ ይልቁንስ ሕፃኑ እንደሞተ ብንነግረው እንዴት ይሆን? በነፍሱ ክፉ ያደርጋል ብለው ሕፃኑ እንደሞተ ይነግሩት ዘንድ ፈሩ። በመጨረሻም ነገሩት። ዳዊትም ከምድር ተነስቶ
ታጠበ፣ ተቀባም፣ ልብሱንም ለወጠ። ወደ እግዚአብሔር ቤት ገብቶ ሰገደ። ወደ ቤቱም መጣ፣ እንጀራ አምጡልኝ አለ። በፊቱም አቀረቡለት፣ በላ። የምንወደውም ሰው በሞት ከኛ ሲለይ በእጅጉ እናዝናለን፣ እናለቅሳለን። ትክክል ነው። በሐዘን ውስጥ ዝምታ አለ ከተባለ የቃላት ቅንብር ከማውጣት ይልቅ የብስለት ምልክት የሚሆንበት ጊዜም አለ። ትክክል ነው። በሐዘን ውስጥ ዝምታ አለ ከተባለ የቃላት ቅንብር ከማውጣት ይልቅ የብስለት ምልክት የሚሆንበት ጊዜ አለ። እውነት ነው። ዝምታ ብዙ ሐሳብን ከመግለጽ ይልቅ የስሜት ጠንካራነት የሚያሳይበት ጊዜ አለ። ኢዮብ በአንድ ቀን 10 ልጆቹ ሞተውበታል። በዚህም ቀንም ሊቆጠር የማይችል ሀብትና ንብረት አጥቷል። እርሱ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ እንጂ አላማረረም። ሐዘኑንም በቅጡና በስርዓቱ ተወጥቷል ይለናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ